ሰላም የትዝቶ ቤተሰቦች፣ ባለፈው ፕሮግራማችን ቃል በገባሁላችሁ መሰረት ዛሬ አዲስ ቤተሰባዊ ጉዳይ ይዤ መጥቻለሁ። በቅድሚያ ቻናሌ አዲስ ቢሆንም ሰብስክራይብ በማድረግ እያበረታታችሁኝ ያላችሁን ቤተሰቦች ከልብ አመሰግናለሁ። እያዳመጣችሁኝ ያላችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ እጋብዛችኋለሁኝ። ወደ ጉዳያችን እንለፍ። እኛ ወላጆች ልጆቻችን ደስተኛ፣ ስኬታማ ሆነው እንዲያድጉ እንፈልጋለን። ይህንንም ለማሳካት ምንም እናደርጋለን። ነገር ግን አንዳንድ ጊዜ ባለማስተዋል የምንፈጥራቸው ስህተቶች አሉ። እነሱ ምንድን ናቸው? መፍትሄያቸውስ ምንድን ነው? የሚለውን እንመለከታለን። የመጀመሪያው ስህተት ልጆችን ከሌሎች ልጆች ጋር ማወዳደር። ብዙ ጊዜ ወላጆች ልጆቻችን እንዲበረቱልን በማሰብ እገሌን አታይም? አንቺ ጓደኛሽን አየሻት? እንዴት ጎበዝ እንደሆነች? እንደዚህ እየተባላችሁ ያደጋችሁ ምን ይሰማችሁ እንደነበረ እስኪ አጫውቱኝ በዛው። እኛ ወላጆች ይህን የምናደርገው ልጆቻችን እንዲበረቱ መስሎን ሊሆን ይችላል። ነገር ግን ውጤቱ ተቃራኒ ነው። በልጆች እድገት ላይ የተሰሩ የስነ ልቦና ጥናቶች እንደሚያረጋግጡት ህፃናት ከሌሎች ጋር በተደጋጋሚ ሲነጻጸሩ የሚሰማቸው መልእክት እኔ ለወላጆቼ በቂ አይደለሁም የሚል ነው። ይህ አቀራረብ በልጅ ውስጥ የዝቅተኝነት ስሜት ይፈጥራል፣ ራሱን እንዲጠራጠር ያደርገዋል። ከሁሉም በላይ ደግሞ እንዲቀናና እንዲያወዳድሩት ካደረጉት ልጅ ጋር ጠላትነት እንዲያሳድር ያደርገዋል። መፍትሄው ምንድን ነው? በተደጋጋሚ ባለሙያዎቹ እንደሚገልጹት እያንዳንዱ ልጅ የራሱ የሆነ የተፈጥሮ ስጦታና የጉዞ ፍጥነት አለው። ልጃችሁን ማወዳደር ያለባችሁ ከሌላ ሰው ጋር ሳይሆን ከራሱ ትናንትና ጋር ብቻ ነው። ትናንት ካልቻለው ነገር ዛሬ ያሻሻለውን ትንሽ ነገር እንኳ በማድነቅ በራስ መተማመን ገንቡለት። ሁለተኛ ስህተት የልጆችን ስሜት ማጣጣል ወይም ማፈን ነው። ልጆች ሲያለቅሱ፣ ሲናደዱ ወይም ሲያዝኑ ለዚህ ትንሽ ነገር ታለቅሳለህ? አንቺ ዝም ብለሽ አትነጫነጪ፣ አንተ ወንድ ልጅ አያለቅስም እንላቸዋለን። ታዋቂው የልጆች ስነ ልቦና ምሁር ዶክተር ጆን ጎትማን በሰሩት ጥናት የልጆቻቸውን ስሜት የሚያጣጥሉ ወላጆችን ዲስሚሲንግ ፓረንትስ ይሏቸዋል። በጥናታቸው መሰረት ስሜታቸው የታፈነባቸው ልጆች ሲያድጉ ስሜታቸውን መቆጣጠር የማይችሉ፣ የውስጥ ጭንቀት ወይም አንዛይቲ የሚያጠቃቸው፣ ወይም ደግሞ ስሜት የለሽና ደረቅ። አንዳንድ ትልቅ ሰዎች አይታችኋል አይደል? በመካከለኛ እድሜ ላይ ያሉ ምንም ነገር የማይደሰቱ፣ የማያዝኑ፣ የማይጨነቁ ሁሉንም ነገር። አያሳዝንም? የኋላ ታሪካቸው ሲታይ እንደዚህ አይነት ነገር አለ ማለት ነው። ከሁሉ በላይ ደግሞ ወደፊት ትልቅ ችግር ሲያጋጥማቸው ወላጆች እንደማይረዷቸው ስለሚያውቁ ሚስጥራቸውን ከእናንተ ይደብቃሉ። እና መፍትሄው ምንድን ነው? መፍትሄው ልጃችሁ ሲያለቅስ መጀመሪያ እቀፉት። ስሜቱን እውቅና ስጡት። እንደተናደድክ ወይም እንደተናደድሽ ገብቶኛል ብሏቸው። ከዛስ ስሜቱ እንዲወጣ እድል ስጡት። ልጁ ከተረጋጋ በኋላ ብቻ ነው ነገሩን እንዴት መፍታት እንዳለበት በምክንያት ማስረዳት ያለብን። ወደ ሶስተኛው ስህተት እንለፍ። ሁሉንም ነገር ለልጆች ማድረግ ወይም ከመጠን በላይ መጠበቅ። ብዙዎቻችን ልጆቻችን እንዳይቸገሩ በሚል ካልሲያቸውን ከማልበስ ጀምሮ የቤት ስራቸውን እስከ መስራት የምንሄድ እንኖራለን። የሃርቫርድ ዩኒቨርሲቲ ባደረገው የረጅም ጊዜ ጥናት ከመጠን በላይ ጥበቃ የሚደረግላቸው ልጆች በተለይ በጉልምስና እድሜያቸው ለድብርት እንዲሁም ለውሳኔ ማጣት የመጋለጥ እድላቸው እጅግ ከፍተኛ እንደሆነ አረጋግጠዋል። ሁሉንም ነገር የምናደርግላቸው ከሆነ ልጆቻችን እኔ ምንም ማድረግ አልችልም የሚል መልእክት ነው አእምሯቸው የሚቀርጸው ማለት ነው። ታዲያ ይህ ልጅ ነገ አድጎ ብቻውን ህይወትን መጋፈጥ ሲጀምር በቀላሉ ተስፋ ይቆርጣል ማለት ነው። ስለዚህ መፍትሄው ምንድን ነው? በጣም ቀላል ነው። እንደ እድሜያቸው የቤት ውስጥ ኃላፊነቶችን መስጠት፣ የራሳቸውን መጫወቻ እንዲያስተካክሉ፣ የራሳቸውን ውሳኔ እንዲወስኑ ፍቀዱላቸው። ዛሬ እንዲወድቁ ካልፈቀድንላቸው ነገ ትልቅ ማዕበል ሲመጣ መቆም አይችሉም። ውድ ወላጆች
ልጅ ማሳደግ ፍጹም መሆንን አይጠይቅም። ሁላችንም እንሳሳታለን። ዋናው ቁም ነገር ስህተቶቻችንን በሳይንሳዊ መንገድ አውቀን አርመን የተሻለ ወላጅ ለመሆን መጣራችን ነው። ዛሬ የዘራነው መልካም አስተዳደግ ነገ ለሀገር የሚጠቅም ጤናማ ትውልድ ሆኖ ይበቅላል። ከነዚህ 3 ስህተቶች መካከል እናንተ ቤት ወይም በአካባቢያችሁ በብዛት የሚስተዋለው የትኛው ነው? ሀሳባችሁን በኮሜንት ላይ አጋሩኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ስለነበረን ቆይታ ከልብ አመሰግናለሁ። ቸርን ሰንብት።